የኔ ልጅ እባክህ ቃረሳው የኔን ቤት ታውቀዋለህ አይደል? አዎ አቋንዴ በዛ ጋር እጥፍ ብሎ ያለው አዎ ይኸውልህ እንዲህ እንደታጠፍ አንድ 350 ሺህ ብር ነው ያሰራው ከተንበሬው ዋናው የውጭ በር ማለት የውጭ በር እሱን ትከፍት ገባና 350 ሺህ ብር ነው ያሰራውት የተነጠፈው ሴራሚኩ እሱን አልፈ እንደገባ የኔ ቤት አዲሱ ከእንትን ፈርኒቸር የተገዛ በር አለ 350 ሺህ ብር ነው እሱን በር እንደከፈትክ ምንጣፍ አለ 350 ሺህ ብር አሁን በቅርብ የገዛሁት እሱን እንዳለፍክ ሶፋው እንዳለፍክ ጥቁር ነገር ግድግዳ ይታያል ግድግዳ አይደለም ቴሌቪዥን ነው ወይ ሙዬ ደህና ነሽ እንዴት ያሉት ነው ልጁ ቃርስቼ እንዲያመጣልኝ እቃዎቹን በጥንቃቄ በሬን ምንም ታውቂያለሽ ውድ ናቸው ጠቅላላ እያስረዳው እንዳይበላሽ ደህና ነሽልኝ እየቀደዱ መሆኑ ነው እንግዲህ እና ግድግዳው ቴሌቪዥኑ በጣም ጥንቃቄ አድርጋ አንዳንድ የኳስ ተጫዋቾቹ እየወጡኛ ቤት ሻይ ይጠጣሉ አይዞ እውነቴን ነው እና እዛ ስለሆነ እሱን እንዳለፍክ መሳቢያ አለች እንዴ አሁንም አላችሁ እንዴ ነገርኩት አልጨረስኩም እኮ ለመከስክ ደርሼ መመለስ ነው አዎ እንደዛው ስብስብ አይደል የኔ ቤት ዕቃ ገዝተሽ ነው አሁንና ኤኒዌይስ እዛ ትሄድና ቁልፏን ይዘልኝ ትመጣለህ የቁልፍ እንዳይሰበርብህ ብቻው እጀታው ብቻ 50 ሺህ ብር እሺ መሳቢያዋ እጇ ብቻ 50 ሺህ ብር ነው አዎ ስለዚህ ሄዳጣል እኔ እቺ ምራቅ ሳደቅ አይዞ የሻይ ደግሞ አለ ዝም ብሎ አይደለም አዎ ቃርስቼ